ጾም ለምንድን ነው የሚያስፈልገው የሚለውን ጥያቄ ስንጠይቅ ዝርዝር ሀሳቦችን እናገኛለን። የመጀመሪያው የእግዚአብሔርን ምህረት ማግኛ፣ እግዚአብሔርን ምህረት መጠያቂያ ነው። ኢዮሳፍጥ የተባለው የኢየሩሳሌም ንጉስ ከእግዚአብሔር እጅግ የራቀ እግዚአብሔርን የማያመልክ አንድ ንጉስ ነበርና ወደ እግዚአብሔር መቅረብ በፈለገ ጊዜ ያደረገው ነገር በጾም ነው እግዚአብሔርን የሚጠየቀው። ስለዚህ ጾም ከእግዚአብሔር የራቀን ሰዎችን ከእግዚአብሔር የራቀውን ነፍሳችን የምናቀርበት አንዱ መንገድ ነው። ምህረት ምን ለምንበት በኃጢአታችን ከመጣብን መቅሰፍት ከመጣብን የእግዚአብሔር ቁጣ እግዚአብሔር እንዲመለስልን ምን ጠይቅበት አንዱ ነገር ጾም ነው ማለት ነው። ስለዚህ ጾም የመጀመሪያ አስፈላጊነቱ የእግዚአብሔር ምህረት ማግኛ፣ እግዚአብሔር ፊቱን ወደኛ እንዲመልስ እግዚአብሔር እንዲሰማን የምናደርግበት የጸሎት እናቷ ጾም ስለሆነች በጾም የእግዚአብሔር ምህረትና ፊቱን እንዲመልስልን ማድረግ አንደኛ መንገዳችን ነው ማለት ነው። ሁለተኛው ሐዘንና ችግርን ለእግዚአብሔር መናገሪያ መንገድ ሳታቋርጡ ጸልዩ እንደሚባለው በጾም ደግሞ እግዚአብሔር በጸሎት እንደምንጨቀጭቀው እንደምንነግረው ይህን ነገሬን ስማኝ አዳምጠኝ እንደምንለው ሌላው ለእግዚአብሔር ችግርና ሐዘናችን መናገሪያ መንገድ አንደኛው ጾም። ስለዚህ ከምንበላው ከምንጠጣው ከሌላው ከዓለማዊ ፍላጎቶቻችን እየታቀብን እግዚአብሔር እንዲያዝንልን ሐዘናችንን ችግራችንን እንዲፈታልን እንዲሰማን የምንጠይቅበት ሌላኛው መንገድ ጾም ነው። ስለዚህ ጾም ሌላኛው አስፈላጊነቱ ሐዘንና ችግራችንን ለእግዚአብሔር እንዲሰማን አብዮታ ማቅረቢያችን ነው ማለት ነው። ሌላኛው ጾም ለሀገር መማፀኛ ነው። ያው ሁላችንም ሀገራችን ያለችበት ሁኔታ እናውቃለን አይደል? ዘረኝነቱም ሊሆን ይችላል፣ ደም መፋሰሱም፣ በሁሉም ነገር ሀገራችን የተፈተነች ነው ያለችው። በዚህ ምሳሌ አድርገን የምንወስደው የነነዌን ጾም ነው። ከአብይ ጾም ከ2 ሳምንት በፊት የምንጾመው የነነዌ ጾም የሚያትተው በነነዌ የነበሩ ሰዎች ከኃጢአታቸው የተነሳ እግዚአብሔር በ3 ቀን ይቺ ምድር አነሳታለሁ ብሎ ነብዩ ዮናስን ሲልክባቸው በጾም ነው የእግዚአብሔርን ቁጣ የመለሱት እና እንደውም እግዚአብሔር ቃሉን ያጥፋሉ ተብሎ እስኪጠየቅ ድረስ እዛ ድረስ ለዛ ምህረት ድረስ ያደረሰችው ጾም ናት። ስለዚህ ለዚህች ሀገራችን ምህረት እንዲወርድላት ፍቅር እንዲወርድላት ልክ እንደነነዌ የመጣብንን መቅሰፍት እግዚአብሔር በምህረት እንዲመልስልን ሌላኛው የምንጠቀመው መንገድ ጾም ነው ማለት ነው። ስለዚህ አስፈላጊነቱ ለሀገር ለትውልድ መዳኛ እንዲሆን ጾምን እንጾማለን ማለት ነው። ሌላኛው ሁላችንም በብዛት የምንቸገርበት አንድ ነገር ቢኖር በአጋንንት መፈተን ነው። ስለዚህ ሁላችንም ያው በጸበል ቦታ ስለጮህና ስለተናገረ ብቻ ወይም ደግሞ ስላልተናገረ ብቻ ከአጋንንት የራቅነን ጋኔን የለብንም ማለት አንችልም። ሐዋርያት ከክርስቶስ ተለይተው ከአንድ ሰው ጋር አጋንንት ካለው ሰው ካለበት ጋኔን ካለበት ሰው ጋር ሲታገሉ መጽሐፍ ቅዱስ ይተርክልናል እና በጣም ብዙ ጊዜ ሞክረው አይሳካላቸው። ክርስቶስ መጥቶ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም ያላቸው። ስለዚህ ሁላችንም የሆነ መተው ፈልገን ያቃተን የሆነ የህይወት ልምድ የሆነብን ሱስ የሆነብን የሆነ ኃጢአት አለ አይደል? ሁላችንም መተው የምንፈልገው ዛሬ ተውኩት ብለን ነገ ተመልሰን ራሳችን የምናገኝበት የሆነ ኃጢአት አለ። አብሮን ያደገ ጋኔል አብሮን ያደገ አንድ ኃጢአት አለ። ስለዚህ ይሄንን ነገር የምናወጣው በጾምና በጸሎት ብቻ ነው። ለዛም ይህ አይነቱ ጋኔል የተባለው ሞክራችሁ ሐዋርያት በጣም ብዙ ጊዜ ነው የሞከሩት እና ሞክራችሁ ያቃታችሁን ኃጢአት ወይም ጋኔል አጋንንትን የምትዋጉት በጾምና በጸሎት ብቻ ነው ብሎ ሲነግረን ነው።